ሰላም ውድ ቻናላችን ቤተሰቦች ይህ ዘራይ ኒውስ ነው። ዘራይ ኒውስ እንግዲህ በዛሬው ዕለት ዓለም አቀፍ ትንታኔዎችን የምናይ ነው የሚሆነው። ዛሬ እንግዲህ ዓለማችን ላይ ምን ተፈጠሩ የሚሉትን ጉዳዮች የምናይ ይሆናል ማለት ነው። በተለይም እንግዲህ ከኢራን፣ እስራኤል፣ አሜሪካን ጦርነት ጋር በተያያዘ ዓለም እየታመሰች ነው የሚገኘው። በዚህ ዙሪያ ላይ ያጠነጠኑ በርካታ ዳሰሳዎችን እናደርጋለን ማለት ነው። ዛሬ እንግዲህ የወጡ መረጃዎችን በቅድሚያ እናስታውሳችሁ። በቅድሚያ እንግዲህ ዛሬ ማለትም ኢራን የአሜሪካን እንግዲህ የጦር ሰፈርን በሳውዲ አረቢያ በመደብደብም 5 የአሜሪካን ጀቶችን ሙሉ ለሙሉ አውድም ያለው ስትልም ገልጻለች ማለት ነው። እንዲሁም ደግሞ ኢራን በዛሬው ዕለት እጅግ አስገራሚ የተባለ መረጃን አውጥታለች። ይህ መረጃም የእስራኤሉ እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በህይወት የሉም፣ እስራኤላውያን እያስመሰሉ ነው ስትልም እንዲሁ አንድ መረጃን አጋርታለች። ከዚህ በተጨማሪም ደግሞ እንዲሁ አሁንም ኢራን እንግዲህ የቴልአቪቭ ነዋሪዎችን ቴልአቪቭን ለቀው እንዲወጡ ትዕዛዝ ሰጥታለች ማለት ነው። ከዚህ በተጨማሪም እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን በተለይም በሳውዲ አረቢያ ኢራን አደረኩት ያለችውን ጥቃትም የለም በፍጹም አልተደረገም እያሉም እንዲሁም ተቃውሟቸውን ገልጸዋል ማለት ነው። ሌላውና እንግዲህ አስገራሚው ነገር ደግሞ እንግዲህ የሰሜን ኮሪያ ኪም ጆንጉን እንግዲህ እንዲህ ሲሉ ተደምጠዋል። በዛሬው ዕለትም እንግዲህ 10 ሚሳኤሎችን አስወንጭፈዋል ማለት ነው። ይህ በተለይም የዓለምን ትኩረት ስቧል ማለት ነው። በዛሬው እንግዲህ እነዚህን ዋና ቤት ጉዳዮች የምንዳስስ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ አብራችሁን ስትቆዩ በርካታ እውነቶችን ከኛ ጋር ታገኛላችሁ። እንደውም ዓለም አቀፍ ትንታኔዎችን፣ ዓለም አቀፍ ዳሳዎችን ወደ እናንተ ይዘን ነው የመጣን ማለት ነው። ይህ ዘራይ ኒውስ ነው። ዘራይ ኒውስን እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብራችሁን ቆዩ፣ አብራችሁን ተከተሉን ለማለት እንወዳለን። ወደ መጀመሪያው ጉዳያችን ስናልፍ እንግዲህ በዛሬው ዕለትም ኢራን ማለት ነው የአሜሪካን የጦር ሰፈርን በሳውዲ አረቢያ ደብድብ ያለው በዚህም እንግዲህ 5 የአሜሪካን ነዳጅ ጫኝ አውሮፕላኖችን አውድም ያለው ስትል ተደምጣለች ማለት ነው። ይህ ጉዳይ እንግዲህ በተለይም ጠዋት ማለዳ ላይ ነው ይህንን አደረኩት ያለችው። ታዲያም እንግዲህ እንዳለችውም ከሆነ ይህ በተለይም ለአሜሪካን አየር ኃይል ከፍተኛ ኪሳራ ነው የሚሆነው። ይህ እንግዲህ የአሜሪካን አየር ኃይል እንዴት ያከስረዋል ካላችሁኝ አንዱ የነዳጅ ጫኝ አውሮፕላን ዋጋ እንግዲህ ወደ 70 ሚሊዮን የአሜሪካን ዶላር የሚገመት ነው ማለት ነው። ይህ ማለት አምስቱ እንግዲህ 400 ሚሊዮን ዶላር የሚገመት ነው ማለት ነው። እንግዲህ 400 ሚሊዮን ዶላር ማለት ቀላል የሚባል አይደለም ማለት ነው። ታዲያ ይህ ጉዳይ ለአሜሪካ እንግዲህ የአየር ኃይልም ቀላል ኪሳራ አይደለም። በተለይም ኢራን ይህንን እንግዲህ ጥቃት ፈጽማ ከሆነም ይህ ጉዳይ እንግዲህ ቀላል የሆነ መዘዝ እንደማይኖረውና እንዲሁም ደግሞ ከፍተኛ የሆነ መዘዝን ይዞ ሊመጣ እንደሚችል በአሁኑ ሰዓት ተንታኞችም እየተናገሩ ይገኛሉ ማለት ነው። ይህ ጉዳይ እንግዲህ በተለይም አሜሪካንም እንግዲህ ማስተባበሏን ቅድም ነግረናቸዋል። ወደኋላ ላይ የምንዳስሰው ነው የሚሆነው። ሌላው እንግዲህ በሁለተኛ ደረጃ ዛሬ የምንዳስሰው ማለት ነው ኢራን እንግዲህ የቴልአቪቭ ነዋሪዎችን ለቃችሁ ውጡ ማለቷ ተደምጧል ማለት ነው። እንግዲህ የቴልአቪቭ ነዋሪዎችን ዛሬ ሌሊት ላይ ማለት ነው የኢራን አብዮታዊ ዘብም ጦርነቱ አልተጀመረም፣ እንደ አዲስ አሁን ሊጀመር ነው፣ እባካችሁን ለቃችሁ ውጡ ቴልአቪቭን ሲል የኢራን አብዮታዊ ዘብ ወይም ደግሞ የኢራን ጦር ለእስራኤላውያን መልእክቱን አስተላልፏል ማለት ነው። ይህ ጉዳይም በተለይም በአሁኑ ሰዓት በርካታ እንግዲህ የዓለምን ትኩረት ከሳቡት ጉዳዮች ውስጥ ይህ ቀዳሚው ሆኗል ማለት ነው። ይህ ማለት ጦርነቱ አልተጀመረም ማለት እስካሁን እንግዲህ የፈሰሱት በተለይም ለዚህ ጦርነት ረብጣ ቢሊዮን ዶላሮች መፍሰሳቸውና እንደው በርካታ ደግሞ የኢራን ሚሳኤሎችን በጎረቤት ሀገራት ጭምር መስወንጨፋቸው የሚታወስ ነው ማለት ነው። እንዲሁም አሜሪካንም ቢሆን ቢቱ ስፕሊት ቦምብን ሳይቀር በዚህ ጦርነት መጠቀሟና እንግዲህ በርካታ የሆነ የጦር ኪሳራን ማድረሷ የሚታወቅ ነው። ታዲያ ይህ ባለበትና ይህ በሆነበት ሁኔታም ውስጥ እንግዲህ ጦርነቱ ገና ሊጀመር ነው ማለት አሁን ትልቅ ኪሳራ ሊሆን ይችላል እየተባለ ነው። በተለይም ይህ ኪሳራ ለእስራኤልና ለአሜሪካ እንግዲህ ሊሆንም ይችላል። ምክንያቱም ኢራን እንግዲህ እስከ 6 ወር የሚያዋጋ አቅም አለኝም እያለች ስለምትገኝ ማለት ነው። ጉዳዩ እንግዲህ ከፍተኛ የሆነ የዓለምን ትኩረት በዛሬው ዕለት ከሳቡ ትልልቅ ጉዳዮችም ውስጥ አንዱ ነው ማለት ነው። ሌላውና እንግዲህ በሶስተኛ ደረጃ ዛሬ የምንዳስሰው ትልቁ ጉዳይ እንግዲህ ኢራናውያን በተለይም የኢራን አብዮታዊ ዘብ እንዲህ ሲልም ተደምጧል ማለት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህይወት የሉም፣ እስራኤላውያን እያስመሰሉ ነው ሲሉ ተደምጠዋል ማለት ነው። በተለይም የእስራኤል ህዝቦች በተለይም ምንም እንዳይሆን ሞራላቸው እንዳይጎዳ ሲባል እንግዲህ የቤንያሚን ኔታንያሁ መሞት ተደብቋቸዋል። አሻንጉሊት ነው ቪዲዮ ቀርጸው እንግዲህ እየለቀቁ ያሉትም ነው ያሉት ማለት ነው። ይህ ጉዳይ በተለይ በአሁኑ ሰዓት በርካታ የዓለም ሚዲያም ዘንድ መነጋገሪያና እንዲሁም ደግሞ ትኩረትን እየሳበ
ትልቅ ጉዳይ ነው ማለት ነው። ታዲያም ይህ ጉዳይም እንግዲህ እንዲሁ ዝም ብሎ የሚታይ ጉዳይ አይደለም። እውነት ሙተው ከሆነ ምን ሊፈጠር ይችላል የሚለውም እጅግ ከባድ ነገር ነው ማለት ነው። በተለይም ኢራናውያን እንዳሉት እንግዲህ እስራኤል እንግዲህ ይህን እያደረገች ከሆነ ቀጣይ በተለይም በኢራን ላይ ምን አይነት አጸፋዊ ምላሽ ልታደርግ ትችላለች የሚለው እጅግ ከባድ የሆነ ግምትን ካሁኑ ማስጠትም ይቻላል ማለት ነው። ይህ ጉዳይ በቀላሉ እንግዲህ የሚፈታና እንዲሁም ደግሞ በርካታ እንግዲህ የዓለምን ሕዝብ በተለይም በኢኮኖሚም ሆነ በተለያዩ ረገዶች እንግዲህ ሊያቃውስ እንደሚችልም ካሁኑ ተንታኞችም እየተናገሩ ነው የሚገኙት ማለት ነው። ታዲያ እንግዲህ የኢራናውያን እንግዲህ ይህ ወሬ ትክክል ከሆነ ወደፊት ምን ሊፈጠር ይችላል አብረን የምናየው ይሆናል። እጅግ ከባድ ነው የሚሆነው። እንደውም እንግዲህ በአራተኛ ደረጃ በዛሬው ዕለት የምናየው ማለት ነው እጅግ እንግዲህ አሜሪካን ማለት ነው በዛሬው ዕለት ኢራን ፈጸምኩት ያለችውን ተቃውሞ ፕሬዚዳንት ዶናልድ ትራምፕ እንግዲህ በራሳቸው የሶሻል ሚዲያ በትሩዝ ሚዲያቸው ላይ ወጥተው ተቃውሟቸውን አሰምተዋል። ይህ ከእውነት የራቀ ነው፣ እነዚህ በተለይም እውነተኛ የተባሉ ሚዲያዎችም ጭምር ዋሽተዋል ሲሉ ነው እንግዲህ ትራምፕ እነሱን የሞገቱት። ዶናልድ ትራምፕም እንግዲህ ያው አልሸሹም ዘወር አሉ እንደማለት ነው። እንግዲህ ፕሬዚዳንቱ ዶናልድ ትራምፕም አንድ አውሮፕላን ተመቷል፣ ሌሎቹ ግን አራቱ ስራ ላይ ናቸው፣ ጥሩ እንቅስቃሴ ላይ ናቸው። የተመታው አንዱም ጥገና ተደርጎለት ወደ ስራ እንግዲህ ይመለሳል ብለዋል ማለት ነው። እነዚህ በተለይም አውሮፕላኖቹ እጅግ ለአሜሪካን አየር ኃይል እንግዲህ የቀኝ እጅ የሚባሉት በተለይም እነዚህ ጋዝ በማቀበል ደረጃ ነዳጅ በመጫኝ እንግዲህ በጣም በፈጣን ሁኔታ የአየር ኃይሉን የሚያግዙ አውሮፕላኖች እንደመሆናቸው መጠን እንግዲህ ለአሜሪካ መከላከያ ከፍተኛ ኪሳራ ነው የሚሆነው። ትራምፕም እንግዲህ ይህንን ጉዳይ አስተባብለውታል። እንግዲህ እውነታውን የምናውቅ ይሆናል ወደፊት ማለት ነው። አሁንም እንግዲህ ነገሩ እንደተጋጋለና እንደተባባሰ የምናውቅበት ትልቁ ጉዳይ ነው ማለት ነው። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብራችሁን ቆዩ ማለት ነው። ሌላውና እንግዲህ በተለይም በዛሬው ዕለት የዓለምን ትኩረት ወደ ሳበው ወደ ዋናው ጉዳያችን የምናልፍ ይሆናል ማለት ነው። ይህ ጉዳይ በተለይ ሰሜን ኮሪያ እንግዲህ በተደጋጋሚ ወደ ጦርነቱ ጋብዙኝ ያለች ትመስላለች። በተለይ ይህ የኢራን እስራኤል አሜሪካን ጦርነት ከተነሳ በኋላ ሰሜን ኮሪያ እንግዲህ ስበብ እንደምትፈልግ በተደጋጋሚ በመሪዋ በኪም ጆንግ እንግዲህ በተለያየ የቴሌቪዥን ስክሮች ላይ ስናይ ቆይተናል ማለት ነው። ይህ ጉዳይም እንግዲህ አሁን ላይ እውን ሆኖ እንግዲህ ይህ ጉዳይ ከዚህ ጋር የተያያዘ ይሁን አይሁን የሚታወቅ ነገር ባይኖርም ማለት ነው ሰሜን ኮሪያ በዛሬው ዕለት እንግዲህ 10 የባላስቲክ ሚሳይሎችን አስወንጭፋለች ማለት ነው። እንግዲህ 10 የባላስቲክ ሚሳይሎችን ማስወንጨፍ ቀላል አይደለም ማለት ነው። በተለይም እንግዲህ ዛሬ ያስወነጨፈቻቸው እነዚህ የባላስቲክ ሚሳይሎች አጭር ርዝመት ላይ የሚንቀሳቀሱ ናቸው ማለት ነው። እነዚህ የባላስቲክ ሚሳይሎችም ላይ እንግዲህ በተለይም በደቡብ ኮሪያ እንግዲህ ጠረፍ ላይ እንዳረፉ ተነግሯል ማለት ነው። በደቡብ ኮሪያ ምዕራባዊ ጠረፍ ላይ እንዳረፉም እንግዲህ የደቡብ ኮሪያ መንግስትም አስታውቋል ማለት ነው። ይህ ጉዳይም እንግዲህ ቀላል አይደለም ማለት ነው። እነዚህ እንግዲህ የአጭር ርቀት ተምዘግዛጊ ሚሳይሎችም እንግዲህ በጃፓን ባህር ላይ አርፈው የጃፓን መንግስት መግለጫ ሰጥቶ ይህ የተባበሩት መንግስታትን ድርጅት ሕግ የሚጥስም ነው ሲል ተደምጧል ማለት ነው። ይህ ጉዳይ ታዲያ በቀላል የሚታይ አይደለም ማለት ነው። እንግዲህ ዓለማችንን እያስጨነቀ ያለም ጉዳይ ነው። በተለይም እንግዲህ ሰሜን ኮሪያ እነዚህን ባላስቲክ ሚሳይሎች ዛሬ ያስወነጨፈችው ባለፈው እንግዲህ ማለትም ወደ ህዋ ሰላዮችን ለማንጠቅ የሞከረችው ሙከራ እንግዲህ መክሸፉን ተከትሎ ነው እየተባለም ይገኛል ማለት ነው። ይህ ጉዳይ እንግዲህ በቀላል የሚታይ አይደለም ማለት ነው። እንዲሁም ደግሞ ፒዮንግያንግ ሌላ ያስቆጣትም ሌላ ትልቅ ጉዳይ አለም ተብሏል። ይህ ጉዳይም ደግሞ እንግዲህ የአሜሪካን ወታደራዊ ኃይል ከደቡብ ኮሪያ ወታደራዊ ኃይል መጣመሩን ተከትሎ ነው እየተባለ ይገኛል ማለት ነው። ይህ ታዲያ በዛሬው ዕለት የዓለምን ትኩረት በከፍተኛ ሁኔታ ከሳቡት ዋና ዋና ነገሮችም ውስጥ አንዱ ነው ማለት ነው። እንግዲህ ይህን ይመስላል የዛሬው ትንተናችን። ይህ ዘራይ ኒውስ ነው። ፎሎ ያደረጋችሁ ፎሎ ማድረግ፣ ድብ ሰብስክራይብ በማድረግ ሼር፣ ኮፒ ሊንክ ማድረግ ለብዙሃን ተደራሽ እናድርገው። እጅግ ከከበረ ሰላምታ ጋር በቀጣይ ቀን እንግዲህ በሌላ ትንታኔ እንገናኛለን። በቀጣይ የሀገር ውስጥ ትንታኔዎች ጨምረን እንመጣለን ማለት ነው። ሰብስክራይብ ማድረግ ቤተሰብ ይሁኑ፣ የደወል ምልክቱን ይጫኑ ለማለት እንወዳለን። መልካም ጊዜ